ሰላም እንዴት ናችሁ? ዛሬ እንግዲህ ስልካችን እየተጠለፈ ነው ያለው። በስልክ መደወያችን ላይ ያሉትን ሴቲንጎች በሙሉ እናስተካክላለን። ስልክ በምንደውል ሰዓት በተለያየ አኳኋን ያው ስልካችን እየተጠለፈ ስለሆነ ዛሬ እንግዲህ የተለያዩ ሴቲንጎችን ማስተካከል አለብን አሁኑኑ ማለት ነው። ያለበዚያ ስልካችን ተጠልፎ ቪዲዮአችን ወይም ደግሞ ሌላ ነገራችን የምናወራው ነገር በሙሉ በሰዎች እጅ ሊገባ ይችላል። ስለዚህ እነዚህን ሴቲንጎች አስተካክሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። እሺ እንግዲህ ያው መጀመሪያ ላይ ምንድነው የምናደርገው? ቀጥታ ስልካችን ላይ እንደገባ ወደ ሴቲንግ ነው የምንሄደው። ሴቲንግ ላይ እንግዲህ እንገባና ትንሽ ወደ ታች ወረድ እናደርጋለን። ከዛ በኋላ አፕስ የሚል እናገኛለን። ልክ አፕስ ላይ እንደገባን ቀጥታ ምንድነው ወደ የስልኩን ስለሆነ የምናስተካክለው ቀጥታ ኮል አፕ የሚለው ላይ እንገባለን። ከዛ ኮል አፕ ላይ እንደገባን እንግዲህ እንደምናደርገው ፐርሚሽን የሚለውን እንከፍታለን ማለት ነው። እንግዲህ ፐርሚሽን ላይ ልክ ስንገባ የተለያዩ ነገሮች የተፈቀዱና ያልተፈቀዱ እዚህ ጋር እንደምታዩት ኦን እና ኦፍ የሆኑ ነገሮች አሉ። እነሱ ላይ እንግዲህ መጀመሪያ ላይ የምንገባው ወደ የትኛው ነው? ወደ እንደምታዩት እዚህ ጋር ካሜራ ምትላለች። ካሜራው ላይ ስልክ ስንደውል እኛ ጋር በቪዲዮ ኮል ስንጠቀም ሌላ አፕሊኬሽኖች ነው የምንጠቀመው። ስለዚህ ይሄኛው ካሜራ የሚለው ነገር አላስፈላጊ ስለሆነ ምንድነው የምናደርገው? ዱኖት አለው እንላለን። ሶስት አማራጮች አሉት እንደምታዩት አለው አለ፣ መፍቀድ አለ፣ አስክ ጠይቀኝ ሁልጊዜም አለ፣ ከዛ ዱኖት አለውድ የሚላል። ስለዚህ ምንድነው እኛ ሀገር በስልክ ወይም ደግሞ በዚህ በፎን አፕሊኬሽን ማለት ነው ቪዲዮ ኮል ብዙ ጊዜ ስለማይደረግ የምናደርገዋለን ኦፍ እናደርገዋለን። ኦልሬዲ እኛ ሀገር የለም። ስለዚህ ዱኖት አለው የሚለው ላይ እናደርጋለን ማለት ነው። ሌላው ደግሞ የት እንዳለን ነው ሀከሮቹ ሊያዩ የሚችለው። ስለዚህ በመቀጠል ወዴት እንሄዳለን? ባክ እናምጣለን። ዜን ሎኬሽን ላይ እንገባለን። ሎኬሽኑ አያስፈልግም። የት ሆነን እንደምንደውል ምናምን ብዙም አስፈላጊ አይደለም። ሰው ይህንንም እናደርጋለን ማለት ነው። ይህንንም እንደተለመደው እዚህ ላይ እንገባና ዱኖት አለው እንለዋለን፣ ኦፍ እናደርገዋለን ማለት ነው። ከዛ በመቀጠል ምንድነው ፎቶ እና ቪዲዮችሁን አክሰስ ላድርገው ወይ የሚለው ላይ ነው የምንሄደው። እንደምታዩት እዚህ ጋር ፎቶ ኤንድ ቪዲዮ የሚላለ ልክ ፎቶ እና ቪዲዮ የሚለው ላይ ስትገቡ ምንድነው አክሰስ ላድርገው ወይ ይላል። ይሄ ምንድነው ሶስት አማራጮች አሉ። ዱኖ አለው አለ፣ ሊሚትድ ፎቶ እና ቪዲዮ አለ። ስልክ እያወራን ብዙ ጊዜ ያው እንደምታውቁት ፎቶ እና ቪዲዮ አንላላክም። ስለዚህ እንደምናደርገው እሱንም ኦፍ እናደርገዋለን ማለት ነው። በብዛት የምናደርገውን ዱኖት አሎድ ብታደርጉት ይመረጣል። ሊሚትድ አክሰስ የሚያደርጉትም አሉ፣ ግን እናንተ ዱኖት አሎድ ብታደርጉት ሞር ተጠቃሚ ትሆናላችሁ ማለት ነው። ሌላኛው እዚህ ጋር እንግዲህ የምናየው ምንድነው ወደ ሌላኛው ፓርት እንሂድ። ደግሞ አሁን እዚህ ላይ ሴቲንግ ላይ ያሉትን ነገሮች እነዚህ አያስፈልጉም ብላችሁ የምታያቸው ነገር ካሉ እዚህ ጋር የተዘረዘሩት መካከል ኦፍ ማድረግ ትችላላችሁ ማለት ነው። በቀጣይ እንግዲህ ወደ ሁለተኛው ስቴፕ እንሄዳለን ማለት ነው። ሁለተኛው ስቴፕ ላይ ስንሄድ ምንድነው ኮል ፎርዋርድ እና ወደ ሌላ ሰው ጠልፎታል አልጠለፈውም ስልክ ቁጥሮች እንዴት እናገኛለን ነው። ደግሞ አሁን በምንድነው መጀመሪያ በሴቲንግ አስተካክለን ቼክ እናደርጋለን። እንግዲህ ኮል ፎርዋርድ መሆንና ለመሆኑን ወይም ደግሞ ሌላ ሰው መጥለፍና ለመጥለፉ እንዴት ቼክ እንደምናደርግ አሳያችኋለሁ ማለት ነው በቀጣይነት። ይህንን ደግሞ ለማድረግ እናደርጋለን ኮከብ መንሰላል 21 መንሰላል ታደርጉና ኮል ትሉታላችሁ። ይህንን ኮል በምታደርጉት ሰዓት ሁሉም ነገር ኖት ፎርዋርድ ማለት አለበት። ፎርዋርድ የሚል ካለው ሀክ ተደርጓል ማለት። ስለዚህ እዚህ ጋር የምታያቸው ዝርዝሮች አሉ። ለምሳሌ ኮል የሚል አለ። ይህንን እነዚህ ሁሉንም አይታችሁ ኦፍ ማድረግ አለባችሁ። እነዚህ ከሆነ ኢንኬዝ ፎርዋርድ የተደረገ ከሆነ ኦፍ እንዴት እንደምታደርጉ ደግሞ ላሳያችሁ መፍትሄውን ማለት ነው። ይህንን ካደረጋችሁ ኦልሬዲ ኮል ፎርዋርድ ተደርጎም ከሆነ ኦፍ ታደርጉታላችሁ። እንደምታዩት ትመጣላችሁ እዚህ ጋር መንሰላል 002 መንሰላል ስታደርጉት ኢሬዝ ያደርጓል፣ ያጠፋል ማለት ነው። ሙሉ ለሙሉ ያጠፋል። ስለዚህ እና እንደዚህ ካደረጋችሁ ይጠፋል። ስለዚህ ኮል ፎርዋርድ ብላችሁ ደግሞ ወይም ሰርች አድርጋችሁ እዚህ ጋር ስትገቡ የማይማ ስልክ ቁጥር እንዳለ የትኛው ስልክ ቁጥር ላይ እንደገባም ጭምር ስለሚያሳይ እሱንም ማን ሀክ እንዳደረገባችሁ ማግኘት ትችላላችሁ ማለት ነው። አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስላደረጋችሁ ቴንክ ዩ ባይ